በአብዛኛዎቹ ግንኙነቶች ውስጥ የቁጥጥር ሁኔታው መለወጥ የሚጀምርበት ጊዜ ይመጣል። ይህ የሚሆነው በጸጥታ ነው። ምንም አይነት ማስጠንቀቂያ የለውም። በአንድ ወቅት የማንም ሰው ፈቃድ እንደማያስፈልጋችሁ ትገነዘባላችሁ። በእሺ ፋንታ አይሆንም ትላላችሁ። ምንም አይነት የጥፋተኝነት ስሜት ሳይሰማችሁ ለመጀመሪያ ጊዜ ራሳችሁን ትመርጣላችሁ። በዚያ ቅጽበት ደግሞ በሌላኛው ሰው ላይ አንድ ነገር ይቀየራል። ወዲያውኑ ላይሆን ይችላል፣ ግን መለወጡ አይቀርም። ለረጅም ጊዜ በአካባቢያቸው የነበሩ አንዳንድ ሰዎች የወዱት የነበረው እውነተኛውን እናንተን አልነበረም። እነሱ ሲቆጣጠሩት የነበረው በፍጹም የማይቃወመውን የእናንተን ስሪት ነበር። ያ ስሪታችሁ ሲጠፋ ደግሞ ከቀረው እውነተኛ ማንነታችሁ ጋር ምን ማድረግ እንዳለባቸው ግራ ይጋባሉ። ዛሬ ቀጥሎ ምን እንደሚፈጠር በትክክል እንመለከታለን። ሰዎች እናንተን ከእንግዲህ መቆጣጠር እንደማይችሉ ሲረዱ የሚያሳዩአቸውን 7 የምላሽ መንገዶችና ይህንን አካሄድ መረዳት ለምን በስሜት ረገድ ነፃ ከሚያወጧችሁ ነገሮች ሁሉ የላቀ እንደሆነ እንመረምራለን። አንደኛ፣ የጥፋተኝነት ስሜት እንዲሰማችሁ ለማድረግ ይሞክራሉ። አንድ ሰው እናንተን በቀጥታ የመቆጣጠር አቅሙን ሲያጣ ብዙውን ጊዜ የጥፋተኝነት ስሜት መፍጠር ዋነኛ ምትክ ስልቱ ይሆናል። ቀጥተኛ ጥያቄዎችን መጠየቅ ያቆማሉ። ምክንያቱም ቀጥተኛ ጥያቄዎች ቀጥተኛ በሆነ አይሆንም ምላሽ ሊገቱ ይችላሉና። ይልቁንም የእነሱ ደስተኛ አለመሆን ምክንያት እናንተን ያደርጓችኋል። በድንገት እናንተ ግብዣን እምቢ ያላችሁት በምክንያት ሳይሆን ሁልጊዜ ለቤተሰብ ጊዜ እንደማትሰጡ ተደርጋችሁ ትቆጠራላችሁ። ጊዜያችሁን እየተጠቀማችሁ ሳይሆን እናንተን ለሚፈልጉ ሰዎች ቦታ ሳትሰጡ ራሳችሁን የምትመርጡ ስግብግብ እንደሆናችሁ ትቆጠራላችሁ። እዚህ ላይ ምን እየተፈጠረ እንዳለ ልብ በሉ። ጉዳዩ በጭራሽ ስለ እቅዶቻችሁ ወይም ስለ ገንዘባችሁ አልነበረም። ዋናው ጉዳይ መጀመሪያ የእነሱ ይሁንታ ሳያስፈልጋችሁ ውሳኔ መወሰናችሁ ነው። የጥፋተኝነት ስሜት ደግሞ ያንን ይሁንታ የመፈለግ ዝንባሌያችሁን መልሶ ወደ ነበረበት ለመሳብ ጥቅም ላይ የሚውል መሳሪያ ነው። በስሜት የበሰሉ ሰዎች እውነተኛ የጸጸት ስሜትን ከተፈበረከ የጥፋተኝነት ስሜት መለየትን ይማራሉ። እውነተኛ ጸጸት የሚመጣው አንድን ሰው በትክክል ከመጉዳት ነው። የተፈበረከ የጥፋተኝነት ስሜት ግን አንድ ሰው በእናንተ ታዛዥነት ላይ የነበረውን ግምት በማክሸፋችሁ የሚመጣ ነው። በወቅቱ አንድ አይነት ስሜት ቢፈጥሩም እነዚህ ሁለቱ ፍጹም የተለያዩ ነገሮች ናቸው። ሁለተኛ፣ ውሳኔዎቻችሁን ይተቻሉ። ይህኛው ስልት ረቂቅ ነው፣ ምክንያቱም አብዛኛውን ጊዜ ግልጽ በሆነ መነሻ ምክንያት አይመጣም። ቀደም ሲል ማንም ሰው እንደ ጥፋት በጥያቄ ውስጥ አስገብቶት የማያውቀው ምርጫዎቻችሁ በድንገት ችግር መሆን ይጀምራሉ። ሰዎች ምሽቶቻችሁን እንዴት ማሳለፍ እንዳለባችሁ፣ ገንዘባችሁን እንዴት ማስተዳደር እንዳለባችሁ ወይም ጓደኞቻችሁን እንዴት መምረጥ እንዳለባችሁ መናገር ይጀምራሉ። ምርጫዎቻችሁ በእውነት አልተቀየሩም። ልዩነቱ ውሳኔዎቹን ከመወሰናችሁ በፊት የእነሱን ይሁንታ አለመጠየቃችሁ ብቻ ነው። በዚህ ሁኔታ ውስጥ ትችቱ አብዛኛውን ጊዜ ስለ ውሳኔያችሁ ትክክለኛነት አይደለም፣ ይልቁንም ድጋሚ ራሳችሁን መጠራጠር እንድትጀምሩ ለማድረግ የሚደረግ ሙከራ ነው። በራስ የመተማመን ስሜታችሁን አጣችሁ መልሳችሁ ፍቃድ ወደ መጠየቅ ከተመለሳችሁ በእናንተ ላይ ያላቸውን ተጽዕኖ መልሰው ያገኛሉ ማለት ነው። ይህ ካልሰራ ደግሞ ሐሳባችሁን ለማስቀየር ሌላ መንገድ መሞከራቸው አይቀርም። ለዚህ ነው በሚቀጥለው ጊዜ በቅርባችሁ ባለ ሰው ትችት ሲሰነዘርባችሁ ራሳችሁን መጠየቅ ያለባችሁ። ይህ አስተያየት ስለ ምርጫዬ ትክክለኛ ውጤት ነው ወይስ ምርጫውን ያለ እነሱ መወሰኔ ስላበሳጫቸው ነው ብላችሁ። ሶስተኛ፣ ስግብግብ ወይም ራስ ወዳድ ሊሏችሁ ይችላሉ። የራሳችሁን ወሰን ለመገደብ ከሚጠቀሙባቸውና በጣም ውጤታማ ከሆኑ ቃላት መካከል እንደ ራስ ወዳድ ያለ ቃል የለም። እዚህ ላይ ልንረዳው የሚገባ አንድ አካሄድ አለ። አንዳንድ ሰዎች ሁልጊዜ እንደፈለጉት የምትገኙ መሆናችሁን፣ ዘወትር እሺ ማለታችሁንና ሁልጊዜ ለእነሱ ቅድሚያ መስጠታችሁን ይወዱት ነበር። ይህንንም እንደ መብታቸው ያዩት ነበር። ይህንን በአክብሮት በታጀበ መንገድ ቢሆንም እንኳ አይሆንም በማለት መቀየር ስትጀምሩ ወይም ለራሳችሁ ቅድሚያ ስትሰጡ እነሱ
የወዱት የነበረውን ነገር ሙሉ በሙሉ ይለውጠዋል። የእናንተ መለወጥ ለእነሱ ከባድ እንደሆነባቸው አምኖ ከመቀበል ይልቅ እናንተን መውቀስ ይመርጣሉ። ወሰን እያበጃችሁ ሳይሆን ራስ ወዳድ እየሆናችሁ እንደሆናችሁ፣ ኃይላችሁን እየጠበቃችሁ ሳይሆን ጨካኝ እየሆናችሁ እንደሆነ፣ ራሳችሁን እየመረጣችሁ ሳይሆን እየጣላችኋቸው እንደሆነ አድርገው ያዩታል። ነገር ግን እዚህ ላይ አንድ ትልቅ ልዩነት አለ። ራስ ወዳድነት ሌሎችን በመጉዳት ከእነሱ ላይ የእነሱ የሆነውን ነገር መውሰድ ነው። ራስን ማክበር ግን ማንነታችሁንና መብታችሁን በማንም እንዳይወሰድ መከላከል ነው። አራተኛ፣ ሌሎች እናንተን የሚያዩበትን መንገድ ለመለወጥ ይሞክራሉ። አንድ ሰው እናንተን በቀጥታ የመቆጣጠርና የመጫን አቅሙን ሲያጣ ያንን ጥረቱን በአካባቢያችሁ ባሉ ሌሎች ሰዎች ላይ ተጽዕኖ ለመፍጠር ወደ መሞከር ያዞረዋል። ይህም በቡድን ጨዋታዎች መሃል ጣል በሚደረጉ ረቂቅ አስተያየቶች ሊገለጽ ይችላል። አንድን ታሪክ ካለበት አውድ ውጪ በከፊል ማውራት፣ እነሱ ራሳቸው የነበሩበትን ድርሻ አስወግደው ሁኔታዎችን በሌላ መልኩ መተረክ። ይህ በጭራሽ ግልጽና ኃይለኛ ግጭት አይደለም። ይልቁንም ጥርጣሬን ለመዝራት ታስቦ የሚደረግ አነስተኛና ጸጥ ያለ ሙከራ ነው። ግባቸው የግድ ስማችሁን ማጥፋት ላይሆን ይችላል። አብዛኛውን ጊዜ ግባቸው ከዚያ የቀለለ ነው። ሌሎች ሰዎች እናንተን እንዲጠራጠሩ ማድረግ ከቻሉ ምናልባት እነዛ ሰዎች በእነርሱ ምትክ ሆነው ተጽዕኖ ፈጥረው ወደ ቀድሞ ታዛዥነታችሁ ይመልሷቸዋል ብለው ያስባሉ። ይህንን ሁኔታ በትዕግስት ማለፍ በጣም ከባድ ከሚባሉ ነገሮች አንዱ ነው። ምክንያቱም ተፈጥሯዊ ስሜታችን ወዲያውኑ ራሳችንን የመከላከልና የማስረዳት ፍላጎት አለው። ነገር ግን በስሜት የበሰሉ ሰዎች የበለጠ ከባዱን ጥበብ ይማራሉ። እያንዳንዱን ሰው ለማሳመን በመሞከር ራሳቸውን ከማድከም ይልቅ በተግባራቸው ቀጥተኛ ሆነው በመቀጠል እውነቱ በጊዜ ሂደት ራሱ እንዲወጣ መተውን ይመርጣሉ። አምስተኛ፣ ፍቅራቸውንና ቅርበታቸውን ይነፍጓቸዋል። ይህ ከሁሉም በላይ በጣም የሚያም ስልት ነው። ምክንያቱም እንደ ግጭት ሳይሆን እንደ መገለልና እንደ ማጣት ነው የሚሰማው። አንዳንድ ግንኙነቶች በቅድመ ሁኔታ ላይ በተመሰረተ ፍቅር ላይ ይገነባሉ። ምንም እንኳ ሁለቱም ወገኖች በግልጽ ባይናገሩትም፣ ታዛዥ ስትሆኑ ፍቅሩና ቅርበቱ ይጎርፋል። እምቢ ስትሉ ግን በጸጥታ ይነፈጋል። ያ የነበረው በጭራሽ ያለ ቅድመ ሁኔታ የመጣ አልነበረም። ይልቁንም ታዛዥነታችሁን የምታገኙበት ሽልማት ነበረ። አሁን ይህንን ያስተዋላችሁት ደግሞ እንደ ቀድሞ ሽልማቱን ለማግኘት መታዘዛችሁን ስላቆማችሁ ብቻ ነው። ይህንን እውነት በሚገባ ማስተዋል ያስፈልጋል። በእናንተ ታዛዥነት ላይ የተመሰረተ ፍቅር በጭራሽ ስለ እናንተ ማንነት አልነበረም። ይልቁንም እናንተ ስለምትሰጡት አገልግሎትና ስለምታደርጉት ነገር ብቻ ነበር። ለአንድ ሰው የሚኖር እውነተኛ ፍቅርና እንክብካቤ ባለፈው ማክሰኞ ወሰን በማበጀቱ ምክንያት ብቻ ወዲያና ወዲህ አይዋዥቅም። ወሰን ካበጃችሁ በኋላ ፍቅርና ቅርበትን መከልከል እናንተ ስህተት መስራታችሁን አያሳይም። ይልቁንም ያ ግንኙነት ገና ከጅምሩ ምን ያህል በቅድመ ሁኔታዎች ላይ የተገደበ እንደነበር በግልጽ የሚያሳይ ማረጋገጫ ነው። 6. ወሰናችሁን እንደገና ይፈትኑታል። አብዛኞቹ ሰዎች አዲስ የተበጀን ወሰን ከመጀመሪያውን አይቀበሉትም። ይህ ማለት ግን ሁልጊዜ መጥፎ ሐሳብ አላቸው ማለት አይደለም። አንዳንድ ጊዜ ወሰኑን በእርግጥ መፈለጋችሁንና አለመፈለጋችሁን ለማረጋገጥ ብቻ ሊሆን ይችላል። ስለዚህ በሌላ መንገድ መልሰው ይጠይቋችኋል፣ ወይም ያንኑ ባህሪ ጥቂት ጠንቀቅ ብለው ይደግሙታል። አንዳንድ ጊዜ ያ ያበጃችሁት ወሰን ለጊዜው ብቻ እንደነበረና መልሳችሁ እሺ ወደ ማለት እንደምትመለሱ ተስፋ ያደርጋሉ። ለዚህ ነው ከመጀመሪያው ወሰን ከማበጀት ይልቅ ወጥ አቋም መያዝ ይበልጥ አስፈላጊ የሚሆነው። አንድ ጊዜ ተከብሮ በኋላ ግን በጫና ምክንያት በጸጥታ የሚተው ወሰን ለሰዎች የሚያስተምረው ነገር ቢኖር ጥቂት ገፋ ካደረጋችሁ ወይም ጥቂት ከታገሳችሁ የእናንተ ገደቦች በድርድር ሊቀየሩ እንደሚችሉ ነው። ነገር ግን ሁልጊዜ በረጋ መንፈስና በጽናት የሚቀጥል ወሰን በመጀመሪያ የተቃወሙት ሰዎች እንኳ ሳይቀሩ በመጨረሻ እንዲያከብሩት የሚያደርጋቸው እሱ ነው። 7. በእድገታችሁና በለውጣችሁ ሊቆጡ ይችላሉ።
ይህ ከሁሉም ይበልጥ ግራ የሚያጋባ ምላሽ ነው። ምክንያቱም ላዩን ሲታይ እድገት ሰዎች ሊያከብሩትና ሊደሰቱበት የሚገባ ነገር ነው። ነገር ግን እድገት በአንድ ግንኙነት ውስጥ ያለውን ሚዛን ይለውጠዋል። በራስ የመተማመን ስሜታችሁ እያደገ ሲሄድ የተወሰኑ ሰዎች በእናንተ ላይ የነበራቸው ተጽዕኖ እየቀነሰ ይሄዳል። ይህ የሚሆነው እነሱን ለመቅጣት ስለምትፈልጉ ሳይሆን በራሳችሁ ውሳኔዎች ላይ ለመተማመን የእነሱን ይሁንታ ማግኘት ስለማያስፈልጋችሁ ብቻ ነው። አንዳንድ ሰዎች ይህንን ሽግግር እንደ መልካም ዜና አይቀበሉትም፣ ይልቁንም እንደ ማጣት ይቆጥሩታል። ማጣት ደግሞ ለብዙ ሰዎች ከእውነተኛ ውይይት ይልቅ በቁጣ መራቅን በመምረጥ ወይም በቂም በቀል ስሜት ይገለጻል። ይህ ምላሽ ስለ እናንተ የሚናገረው ነገር በጣም ጥቂት ሲሆን ያ ግንኙነት በትክክል እንዲቀጥል መላይ ተመስርቶ እንደነበር ግን ብዙ ነገር ይናገራል። ለእናንተ እውነተኛ አክብሮት ያላቸው ሰዎች ጊዜ ቢወስድባቸው እንኳ ከእድገታችሁ ጋር ራሳቸውን ያስማማሉ። እናንተን በቀላሉ መቆጣጠር የሚችሉበትን የቀድሞ ማንነታችሁን ብቻ የሚወዱ ሰዎች ግን ለውጣችሁን ይቃወማሉ። ማጠቃለያ፣ ከነዚህ ሁሉ ሁኔታዎች ጀርባ ያለው እውነት ነው። ሰዎች እናንተን መቆጣጠር ሲያቅታቸው ብዙውን ጊዜ እውነተኛ ማንነታቸውን ያሳያሉ። ለእናንተ በትክክል የሚጨነቁ ሰዎች በእናንተ እድገት ይደሰታሉ፣ በእድገታችሁም አይሰጉም። ጤናማ ወሰን ማበጀት አዳዲስ ችግሮችን አይፈጥርም። ይልቁንም ቀደም ሲል በግንኙነቱ ውስጥ ተደብቀው የነበሩ ችግሮችን አውጥቶ ያሳያል እንጂ። በሌሎች ሰዎች ይሁንታ ላይ ጥገኝነታችሁ እየቀነሰ በሄደ ቁጥር ነፃነታችሁ እየጨመረ ይሄዳል። አንዳንድ ጊዜ ሁልጊዜ እሺ ማለትን ስታቆሙ የተወሰኑ ሰዎች ማዘናቸው እናንተ እያደጋችሁ መሆናችሁን የሚያሳይ ምልክት ነው። እነሱ የተመቻቸው ሁልጊዜ በሚስማማውና ሁልጊዜ ለሌሎች ቅድሚያ በሚሰጠው የቀድሞ ማንነታችሁ ነበር። ነገር ግን እውነተኛ ሰላም የሚጀምረው እያንዳንዱን ሰው ለማስደሰት ስትሉ ራሳችሁን ማክበር ማቆማችሁን ስታቆሙ ነው። እውነተኛ የስሜት ነፃነት ማለት ሌሎችን መቆጣጠር ማለት አይደለም። ይልቁንም ሌሎች እናንተን እንዲቆጣጠሯችሁ አለመፍቀድ ነው። ይህ መልእክት ከረዳችሁ ቪዲዮውን ላይክ አድርጉ። አስተያየት መስጫው ላይ ነፃነትን እመርጣለሁ ብላችሁ ጻፉ። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።